የጀነራል ኮንፈረንስ ጉባኤ ከነበረበት የኮቪድ ገደብ ዳግም ተመልሶ ወደ ሙሉ እንቅስቃሴው ገብቷል። ከ100,000 ሰዎች በላይ ከ210 አገራትና አካባቢዎች ተመልሰው ዳግም ወደ ጉባኤ እየገቡ ነው። ለዓለም አቀፏ አድቬንቲስት ቤተክርስቲያን የአገልጋዮች የመሪዎች ምርጫ በሂደት ላይ ያለ ሲሆን ውሳኔ በማንኛውም ደቂቃ ሊመጣ ይችላል። በኤግዚቢሽን ማዕከሉ የተለያዩ የወንጌል አገልግሎቶችና ተቋማት ለማህበረሰብ የሚያደርጓቸውን የተለያዩ አገልግሎቶች እያቀረቡ ይገኛሉ። ከዓለም ዙሪያ የተለያዩ አነጋገሮችን፣ ባንዲራዎችንና አገልግሎቶችን ይዘው መጥተዋል። እዚህ ጋር ከተለያየ ዓለም ዙሪያ የመጡ ይህንን የሰባተኛ ቀን አድቬንቲስት ቤተክርስቲያን ጠቅላላ ጉባኤ ለመጀመሪያ ጊዜ እየተሳተፉ ያሉ ሰዎች ስሜት ይህን ይመስላል። አሁን እየተከታተላችሁ ያላችሁት ከ62ኛው የዓለም አቀፍ ሰባተኛ ቀን አድቬንቲስት ቤተክርስቲያን ጉባኤ የሚተላለፍላችሁን የተለየ ሪፖርት ነው። የዚህ ጉባኤ ደግሞ ርዕስ ወይም ደግሞ መሪ ቃል የሚለው ኢየሱስ በቅርብ እየመጣ ነው እኔም እሄዳለሁ የሚል ነው። የ3 ዓመታት ውሳኔዎች፣ ተግዳሮቶችና ዓለም አቀፍ የሆነ የወንጌል እድገት የዓለም አቀፍ አድቬንቲስት ቤተክርስቲያን ፕሬዚዳንት ሪፖርት አቀርበዋል። የቤተክርስቲያን እድገት የተለያዩ እንቅስቃሴዎችን ያቀፈ እንዲሁም ደግሞ ለወንጌል መግባት ከባድ የሆኑ አካባቢዎችን ስራም ጭምር ቤተክርስቲያን ወደፊት እየተጓዘች ነው። ለብዙዎች ወንጌልንና ድጋፍን ያመጣች የክርስቶስን ዳግም ምጽአት ያወጀች ዓለማችን በጦርነት በአደጋዎችና በማንነት ቀውሶች እየተናወጠች ባለችበት ጊዜ የሰባተኛ ቀን አድቬንቲስት ቤተክርስቲያን በተጨባጭ ድርጊትና በፍቅር ምላሽ እየሰጠች ትገኛለች። ይህ የቤተክርስቲያን መገለጫ ነው፣ የማይቆም የሚቀጥል ማንነቷ ነው። ፓስተር ቴድ ዊልሰን የሰባተኛ ቀን አድቬንቲስት ቤተክርስቲያን ፕሬዚዳንት እንደተናገሩት በፓፑዋ ኒው ጊኒ ሙሉ አገሪቱ የወንጌልን መልእክት ለመስማት ቆም ያለችበት ጊዜ ነበር። ከ2300 በላይ በሚሆኑ የወንጌል ስብከት ጣቢያዎች ላይ ከመጀመሪያው የአደባባይ አምልኮ ወይም ደግሞ ጉባኤ በፊት ከ10,000 በላይ ትንንሽ የመጽሐፍ ቅዱስ ጥናት ቡድኖች አስቀድመው በስራ ላይ ነበሩ። በጎ ፈቃደኛ ዶክተሮች፣ የሕክምና ባለሙያዎች ከ23,000 በላይ ለሚሆኑ ሰዎች ነፃ የሕክምና አገልግሎትን ሰጥተው ነበር። ይህም ለወንጌል በሮችን የከፈተ ነበር። በደቡብ ሱዳን ፓስተር ቴድ ዊልሰን ወደ አባይ ወንዝ ወረድ ብለው አዳዲስ ምዕመናንን አጥምቀው ነበር። ይህንን ሲያደርጉም በዙሪያቸው የአካባቢው ፓስተሮች ከበው የነበረ ሲሆን በአቅራቢያውም በርካታ አዞዎች ነበሩ። ይህ የሰባተኛ ቀን አድቬንቲስት ቤተክርስቲያንን ማዕከላዊ ዓላማ ወይም ደግሞ ተልእኮ የሚያንጸባርቅ ነው። እሄዳለሁ የግል የሆነ ለወንጌል አገልግሎት መሰጠት ነው። እዚህ ላይ ማንም ምእመን የወንጌል አገልግሎት የወንጌል ጥሪ ወደሱ እንዲመጣ አይጠብቁም። መርሃችን እኔ እሄዳለሁ ነው። በማርች 15 2025 በዓለም የወጣቶች ቀን አድቬንቲስት ወጣቶች በዓለም ዙሪያ ወደ አደባባይ ወደ ጎዳና ወጥተው ነበር። ከአሜሪካ እስከ ፓሲፊክ ድረስ በከተማ አደባባዮች፣ በሆስፒታሎች፣ በመኖሪያ ቤቶችና በሕፃናት ማሳደጊያዎች ሁሉ ጭምር ምግብ አበርክተዋል፣ መጽሐፍት በስጦታ ለግሰዋል፣ እንዲሁም የሞቀ ሰላምታቸውን አጋርተዋል። አደባባዮችን አጽድተዋል፣ የታመሙ ሰዎችን ደግሞ ጎብኝተዋል። የተለያዩ ሁነቶችን አቀናጅተዋል፣ ደግሞም ተስፋን ፈንጥቀዋል። በዚያ ቀን ብቻ ሳይሆን በዓለም ዙሪያ በሺህ የሚቆጠሩ ሰዎች በተልእኮ ላይ ንቁ ተሳታፊ ናቸው ከዚያም ወዲህ። ምክንያቱም ወጣቶች ሲንቀሳቀሱ መልእክቱ ወንጌል ይሆናል፣ ሕይወትንም ይቀይራል። በብሩንዲ በአገር አቀፍ የወንጌል ጥረት ጊዜ የዚህችን የተወለደች ሕፃን ስም ወላጆቿ በአካባቢው ያዩት ከነበረው የተለየ ነገር የተነሳ ለየት አድርገው አወጡላት። ስሟ TMI ተባለ።
TMI ማለት ቶታል ሜምበርስ ኢንቮልቭመንት ወይም ደግሞ የመላው አባላት ተሳትፎ ማለት ነው። ለእያንዳንዱ አድቬንቲስት የወንጌል ተልእኮን ይቀበል ዘንድ በወንጌል ተልእኮ ተሳተፍ ዘንድ የቀረበ ጥሪ። ዛሬ ይህች ሕፃን ትዘምራለች፣ ትጸልያለች። አሁን እንኳን የትምህርት ቤት ጓደኞቿንና መምህሮቿን ወደ ቤተ ክርስቲያን ጋብዛ እያመጣች ትገኛለች። ስሟ አገልግሎቷ ሆነ። በኢኳዶር ከ800 በላይ ሕፃናት በሕፃናት የወንጌል ጥረት አገልግሎት ላይ እየተሳተፉ ይገኛሉ። በምስራቅ አፍሪካ መላው ቤተሰቦች የወንጌል ማዕከላት ሆነው ሰልጥነዋል። ይህ 75,000 ጥምቀቶች እንዲከናወኑ እድል ፈጥሯል። 90% አዳዲስ ምዕመናንም በቤተ ክርስቲያን ንቁ ተሳታፊ ሆነው ቀጥለዋል። የጽሑፍ አገልግሎት ወይም ደግሞ ጽሑፎችን ማደል እንዲሁ ደግሞ የአገልግሎት ቁልፍ ስልት ሆኖ እያገለገለ ነው። በቦሊቪያ 1 ሚሊዮን የታላቁ ተጋድሎ ቅጂዎች ተሰራጭተዋል። በቻይና በጣም ቀለል ያለ ባንቱ የሚባል በእንፋሎት የተዘጋጀ ዳቦ ማጋራት እና በፍቅር ሰዎችን መቅረብ ከ200 በላይ ጥምቀቶችን ያፈራ ነበር። ያ ማህበረሰብ ያችን ቤተክርስቲያን አሁን ላይ ማንቱ ብሎ እየጠራት ይገኛል። የአድቬንቲስት ዓለም አቀፍ ሬዲዮ ከ130 በላይ በሚሆኑ ቋንቋዎች ስርጭቱን እያከናወነ ይገኛል። በአጭር ሞገድ ፖድካስት እና በፀሐይ ብርሃን በሚሰሩ የማሰራጫ ቁሳቁሶች አማካኝነት ይህ የሬዲዮ አገልግሎት አርሶ አደሮችን፣ ታራሚዎችንና ራቅ ባሉ አካባቢዎች የሚኖሩ ዜጎችን እየደረሰ ይገኛል። በሳን ፍራንሲስኮ ፓስተር ቴድ ዊልሰን በአንድ አገልግሎት የሚሳተፉ ወጣቶችን ተቀላቅሎ ይህንን አገልግሎት እያካሄደ ይገኛል። ይህ የወንጌል አገልግሎት በመላው ሰሜን አሜሪካና አውሮፓ የታላቁ ተጋድሎን መጽሐፍ ለማሰራጨት ዓላማ ይዞ የተነሳ የወንጌል አገልግሎት ነው። በ2030 አጥቢያ ቤተ ክርስቲያኗ መልካም የሆነ ማዕድን ታጋራለች፣ የቀጥታ ስርጭት አላት፣ እንዲሁም ደግሞ በፍቅር እቅፍ የምታደርግ ቤተ ክርስቲያን ናት። አንድ ምሽት የራሽያውያንና የዩክሬናውያን ዘማሪያን ህብረት በጋራ አንድ መዝሙር አቅርበው ነበር። በሁለቱ ሀገራት መካከል ጦርነት እየተካሄደ ሳለ ይህ መዝሙር በክርስቶስ ያለን ሰላም የሚያውጅ ነው። በሰሜን አሜሪካ ጴንጤቆስጤ 2025 የተባለው የወንጌል ሐሳብ ከ5,000 በላይ የወንጌል ጥረቶችን ያንቀሳቀሰ ወደ ስራ ያስገባ ተልእኮ ወይም ደግሞ እንቅስቃሴ ነበር። በአመቱ ቤተክርስቲያናትን፣ ትምህርት ቤቶችንና መኖሪያ ቤቶችን ያቀፈ እንቅስቃሴ እንዲሁም ደግሞ ወጣቶችን በጋራ የመነቃቃት አገልግሎት። በቻይና የቤተክርስቲያን መሪዎች ወደ ደቡብ አሜሪካ ተጉዘው ነበር አዳዲስ የወንጌል ስልቶችን ልምድ ለመቅሰም። ምክንያቱም ተልእኮ ምንም አይነት ድንበር የለውም። እንዲሁም ደግሞ መማር የጥሪው አካል ነው። በ2025 ተልእኮ አያቆምም። ተስፋ አገራትንና አህጉራትን ያቋርጣል። ቤተክርስቲያኒቱ ደግሞ ወደፊት መጓዟን ትቀጥላለች። በየ5 ዓመቱ የ7ኛ ቀን አድቬንቲስት ቤተክርስቲያን ተወካዮች ለሃይማኖቱ ትልቅኛ ጉባኤ ይሰበሰባሉ። የጀነራል ኮንፈረንሴሽን ወይም ደግሞ የጠቅላላ ጉባኤ ስብሰባ ይባላል። በዚያ የቤተ ክርስቲያን መሪዎች ይመረጣሉ። እንዲሁም ደግሞ የዓለም አቀፏ ቤተ ክርስቲያን የወንጌል እንቅስቃሴ ቀጣይ አቅጣጫዎች መልክ ይይዛሉ። የዚህ ዓመት ጉባኤ እየተካሄደ ያለው በሴንት ሉዊስ ሚዙሪ አሜሪካ ነው። በዚህ ጉባኤ ደግሞ ከ100,000 በላይ ሰዎች እንደሚሳተፉ ይጠበቃል። የጀነራል ኮንፈረንስ ጉባኤ ትልቅኛው ይፋዊ የቤተ ክርስቲያኒቱ የሥራ ጉባኤ ነው። ይህ ጉባኤ አዳዲስ መሪዎችን የመምረጥ ብቻ ተራ ጉባኤ አይደለም። ይህ ለዓለም አቀፏ ቤተ ክርስቲያን ቤተሰብ
እጅግ ልዩ የሆነ ጊዜ ነው። ለአምልኮ፣ ለጸሎትና ለቤተሰባዊ ህብረት የተለየ እድል ነው። የቤተ ክርስቲያኒቷን መሪዎች መምረጥ የዚህ ትልቁ ጉባኤ አንዱ ትልቁ አካል ነው። በጀነራል ኮንፈረንስ የሚካሄደው የምርጫ ሂደት ልክ በአንዲት አጥቢያ ወይም ደግሞ በአንድ ዩኒየን ወይም በዲቪዥን የሚካሄደው ምርጫ ጋር ተመሳሳይ የሆነ አንድ አይነትን ሂደት የሚከተል ምርጫ ነው። ልክ በአጥቢያ ቤተ ክርስቲያን የአስመራጮች ኮሚቴ ወይም ደግሞ በቤተ ክርስቲያን ቦርድ እንደሚጠቆም ሁሉ የጀነራል ኮንፈረንስም እንደዚሁ አስመራጮችን ይመርጣል። አስቀድሞ የሚጠቆሙ መሪዎችን የሚገመግምና የሚጠቁም ዲቪዥኖች በጋራ እንደ አንድ ህብረት የሚገናኙበት ጉባኤ ነው። የተወካዮች አንድ ላይ ሆነው ይሰበሰባሉ። ስለዚህ ከነሱ ከተወካዮቹ ውስጥ የተወሰኑ ሰዎችን በቁጥር ይመርጣሉ ወይም ደግሞ ለዚህ ይወክላሉ። የጀነራል ኮንፈረንስ ደግሞ የታቀደ ወይም ደግሞ የተዘጋጀ ስርዓት ምን ያህል ሰዎች እንደሚመረጡ አስቀድሞ የሚያስቀምጥ ስለሆነ ከተወካዮቻቸው 1/10ኛውን መርጠው ለዚህ አስመራጭ ኮሚቴነት ይወክላሉ። የጀነራል ኮንፈረንስ ሴሽን አስመራጮች ኮሚቴ አባላት ይሆናሉ። እነዚህ ከየዲቪዥኑ እየተወከሉ እያንዳንዱ ዲቪዥን ከተወካዮቹ ወይም ደግሞ ዴሌጌትስ 10% የሚመርጥና አስተዋጽኦ የሚያበረክት ሲሆን ጀነራል ኮንፈረንስም ከራሱ ተሰብሳቢዎች ወይም ደግሞ ዴሌጌትስ 8% ይመርጥና ወደዚህ አስመራጮች ይወክላል። ይህ ህብረት በዚህ የአስመራጮች ኮሚቴ የሚሳተፉ ሰዎችን በመረጠና ባስገባ ጊዜ እነዚህ 277 ስሞች እዚህ ላሉ ለሁሉም ተወካዮች ይቀርባሉ። ከዚያም ይህ አስመራጭ ኮሚቴ ይመረጣል። ይህም እነዚህ ደግሞ 277 የሚሆኑ አስመራጭ ኮሚቴዎች በዚህ የጠቅላላ ጉባኤ ጀነራል ኮንፈረንስ ሴሽን የሚመረጡ 130 ሰዎችን ወይም ደግሞ የቤተ ክርስቲያን መሪዎችን የሚመርጡ ይሆናል። አንድ ተራ የስራ ስብሰባ ከመሆን ባለፈ የጠቅላላ ጉባኤ ስብሰባ እጅግ ልዩ የሆነ ጉባኤ ነው። ከዓለም ዙሪያ የቤተ ክርስቲያን አባላት የሚሰባሰቡበት ህብረት ለማድረግ ለማምለክና በእምነታቸው ለማደግ። እነዚህ ጥንዶች ከካንሳስ ሲቲ USA የመጡ ሲሆኑ ሁለቱም 77 ዓመት ዕድሜ ያላቸው ጥንዶች ናቸው። ለነሱ የጀነራል ኮንፈረንስ ጉባኤን መሳተፍ ማለት በጣም ልዩ የሆነ ልምምድ ሆኖላቸዋል። የመጀመሪያው የጠቅላላ ጉባኤ ወይም የጀነራል ኮንፈረንስ ጉባኤ የተሳተፉት በ1990 ነበር። ከዛሬ 35 ዓመታት በፊት በእነሱ የእምነት ህይወት ያ የመጀመሪያ የጀነራል ኮንፈረንስ ጉባኤ ልዩ አሻራውን ያሳረፈ ጉባኤ ነበር። በምንሳተፍበት በእያንዳንዱ የጀነራል ኮንፈረንስ ስብሰባ ህይወትን የሚያድስ የሚያነቃቃ ልምምድ ነው የምናገኘው። የቀደሙ ወዳጆቻችንን እናገኝበታለን። አዳዲስ ወዳጆችን እንፈጥርበታለን። በህይወታቸው እየሆነ ያለውን በማየት የምንባረክበት እድል ነው። በዚህ በመገኘቴና ከሁሉም ጋር በመዘመሬ በጣም ደስተኛ ነኝ። ደግሞም አንድ ማልረሳው መዝሙር አለኝ። ይህ ተስፋ አለኝ የሚለውን መዝሙር በጋራ ዘምረናል። ይህ እንዴት ያለ ድንቅ እድል ነው! ሁሉንም ከተለያዩ የዓለም ክፍሎች ሲመጡ ማየት እንዲሁም ቤተክርስቲያኔ ዓለም አቀፍ ቤተሰብ መሆኗን ማየቴ እጅግ ድንቅ ልምምድ ነው ለኔ። በዚህ የጀነራል ኮንፈረንስ ጉባኤ ከምስራቅና መካከለኛ አፍሪካ ዲቪዥን የመጡ ልዑካን እጅግ በጣም ደስተኞች ናቸው። ማርያም ሳሞ ይህንን የጀነራል ኮንፈረንስ ጉባኤ ስትሳተፍ የመጀመሪያ ጊዜዋ ነው። እጅግ በጣም ይህንን ጉባኤ በመሳተፏ ደስተኛና የተባረከች እንደሆነች ትናገራለች። በምትኖርበት አካባቢ ብቸኛ የሰባተኛ ቀን አድቬንቲስት ቤተክርስቲያን አባል ናት። ማርያም ሳሞ በታንዛኒያ ለክርስቶስ ብቻዋን ለመቆም ማትፈራ በጣም ደፋር ክርስቲያን ወጣት ናት። እዚህ ስገኝ የመጀመሪያ ጊዜ ነው። ስለዚህ በጣም አስደሳች ሆኖ አግኝቼዋለሁ። ለመጀመሪያ ጊዜ በአሜሪካ በመገኘቴ ደስ ብሎኛል።
በተለየ መልኩ ደግሞ የዓለም አቀፍ የእግዚአብሔር ሕዝብ አንድ ላይ ሲገናኝ አንድ ላይ ሲዘምር ለአንድ ዓላማ ሲቆም ማየት የተለየ ደስታን ሰጥቶኛል። በዚህ ሁሉ መካከል የክርስቶስ ኢየሱስ ዳግም በቅርብ መምጣት የቤተ ክርስቲያኒቷ ተልእኮ ማዕከል ወይም ልብ ሆኖ ይዘልቃል። በዓለም አቀፍ አድቬንቲስት ቤተ ክርስቲያን ጠቅላላ ጉባኤ ልዑካን ይሰባሰባሉ፣ የቤተ ክርስቲያን መሪዎችን ይመርጣሉ፣ የተልእኮ አቅጣጫዎችን ይወስናሉ፣ እንዲሁም የቤተ ክርስቲያንን የወደፊት ዕጣ ፈንታ በእጅጉ የሚቀርጹ ትልቅ ውሳኔዎችን ያደርጋሉ። ነገር ግን ከመደበኛው ስብሰባ በተጨማሪ ልዩ የሆነ ኃይልና ሙቀት ያለው ኤግዚቢሽን አለ፣ እርስ በርስ መገናኘት አለ፣ የተለያዩ ድርጊቶች በዚህ ጉባኤ ላይ ይካሄዳሉ። እነዚህ ደግሞ ተልእኮውን ሕያውና መሬት ላይ የወረደ የሚያደርጉት ናቸው። የጀነራል ኮንፈረንስ ጉባኤ 10 ሙሉ ቀናትን የሚቆይ ይሆናል። በእነዚህ ውስጥ እጅግ በጣም በርካታ ድርጊቶች የሚካሄዱ ይሆናሉ። ኤግዚቢሽኖች አሉ፣ የመዝሙር ኮንሰርቶች አሉ፣ መጽሐፍ ቅዱስ አገልግሎቶች ወይም ደግሞ ስብከቶች አሉ፣ እንዲሁም ደግሞ መደበኛ ስብሰባዎች አሉ። እያንዳንዱ ቀን በማለዳ አምልኮ ጉባኤ ይጀመራል። ከጉባኤው ዋና መሪ ሐሳብ ጋር የተያያዘ በዚህም ደግሞ ለጉባኤው ለዕለቱ የሚሆን ትርጉም ያለው መንፈሳዊ ልምምድን የሚሰጥ ነው። በዚህ የጀነራል ኮንፈረንስ ጉባኤ ፓስተር ጆን ብራድሾው የኢት ኢዝ ሪትን የወንጌል አገልግሎት መሪና ዋና አገልጋይ ለ7 ቀናት ከጁላይ 4 እስከ 11 ተከታታይ የመጽሐፍ ቅዱስ ትምህርቶችን በየማለዳው የሚያቀርቡ ይሆናል። እነዚህን የማለዳ ጸሎቶች ተከትሎ የጠዋትና የማታ የሥራ ስብሰባዎች ይካሄዳሉ። በእነዚህ ስብሰባዎች 2800 የሚሆኑ ተወካዮች ከ210 በላይ አገራትን ወክለው አንድ ላይ ይሰባሰባሉ፣ ይወያያሉ፣ እንዲሁም ደግሞ ድምፅ በመስጠት ውሳኔዎችን ያደርጋሉ። እነዚህ ውሳኔዎች የቤተ ክርስቲያኒቱን የወደፊት አቅጣጫ በእጅጉ የሚወስኑ ወይም የሚቀርጹ ናቸው። መንፈሳዊ አገልግሎት በጉባኤው ወቅት እጅግ በጣም ድንቅ የሆነና በመንፈሳዊ ሕይወት ከፍ የሚያደርግ ነው። የየዕለቱ የመዝሙር አገልግሎቶች ድንቅ የሆነ የመነቃቃትና ራስን መለስ ብሎ የማየት ዕድልን ይሰጣሉ። ከዓለም ዙሪያ የተሰበሰቡ ከ200 በላይ የሆኑ ሙዚቀኞችና የሙዚቃ ቡድኖችን ወይም ዘማሪያንን የያዙ በዋናው መድረክ ላይ በየቀኑ 3 ትልልቅ የመዝሙር ኮንሰርቶች ይካሄዳሉ። ጠዋት፣ ቀንና ማታ ላይ 30 ደቂቃ የመዝሙር ጊዜ ይኖራል። እነዚህ ደግሞ እግዚአብሔርን የማምለክ እርስ በርስ የመያያዝና የመነቃቃት ዕድልን የሚፈጥሩ ናቸው። የማታ ጊዜያት የሚወክሉት ከዓለም የተለያዩ ዲቪዥኖች የመጡ ሪፖርቶችን እንዲሁም ደግሞ የመጽሐፍ ቅዱስ ጥናቶችን ነው። እነዚህ ደግሞ ከሁሉም የስብሰባው ቀናት በተለየ መልኩ የሚመስጡ ሕይወትን የሚያነቃቁ ምስክርነቶች የሚቀርቡባቸው ዕድሎች ወይም መድረኮች ናቸው። በሳምንቱ ውስጥ ወጣቶች ሴንት ሉዊስን በወንጌል የመድረስ የሚል ተልእኮን ያካትታሉ ወይም ደግሞ በዚያ ተልእኮ ላይ ይሳተፋሉ። ከጁላይ 7 እስከ 12 የሚዘልቅ ኃይለኛ የሆነ የወንጌል ጥረት አገልግሎት ተሳታፊዎች በተጨባጭ በዕድላ አገልግሎቶች ላይ ይሳተፋሉ። መጽሐፍ ማደስ፣ የቤቶችን ማደስ፣ እርሻዎችን ወይም ደግሞ የአበባ ቦታዎችን የማደስ አገልግሎቶች በዚህ ውስጥ ይካተታሉ። ቤቶችን ደግሞ ይደግፋሉ። ይህ የበጎ ፈቃድ አገልግሎት ብቻ አይደለም፣ ተልእኮ በተግባር ላይ ሊባል ይችላል። ይህ የክርስቶስን ርኅራኄ የማንጸባረቅና ወጣት መሪዎችን ለአገልግሎት የማዘጋጀት ዓላማ ያለው እንቅስቃሴ ነው። በ2022 በኢንተርኔት ተካሂዶ ወይም ደግሞ ቨርቹዋሊ ተካሂዶ የነበረው ኤግዚቢሽን በኮቪድ ምክንያት ማለት ነው ከ200 በላይ ድንኳኖችን ወይም ደግሞ የኤግዚቢሽን ማቅረቢያ ቦታዎችን ይዞ በዚህ ዓመት በአካል የሚደረግ ኤግዚቢሽን ሆኖ ተመልሷል። በዚህ የአድቬንቲስት ሚኒስትሪዎች ደግሞ እንዲሁም ደግሞ ተቋማት ከዓለም ዙሪያ
ስራዎቻቸውን ያቀርባሉ። ከዩኒቨርሲቲዎችና ሆስፒታሎች እስከ ሚዲያ አገልግሎቶችና የእርዳታ ድርጅቶች ስራዎቻቸውን ያቀርባሉ። በዚህ ጊዜም በተለያየ ቋንቋ ያሉ ግብአቶች ወይም ደግሞ መጽሐፍትና ሌሎች ነገሮች ይቀርባሉ። እጅግ በጣም አሳታፊ የሆነ እንቅስቃሴም እየተደረገ ይገኛል። ለሁሉም እድሜዎች እያንዳንዱ የኤግዚቢሽን ጣቢያ ከሰዎች ጋር የመገናኘትን የመያያዝን እድል ይፈጥራል። በቤተ ክርስቲያኒቱ ተልእኮ ውስጥ ፕሮጀክቶች፣ የተለያዩ ስራዎች ወደፊት የሚጓዙበት እድልን ይፈጥራል። 62ኛው የጀነራል ኮንፈረንስ ጉባኤ በቤተ ክርስቲያኒቱ ታሪክ ውስጥ ትልቅ ተጽዕኖ ያለው ጉባኤ ይሆናል። በመንፈሳዊ መነቃቃት የተሞላ ዓለም አቀፍ ውክልና ያለው እንዲሁም ደግሞ ታሪካዊ ውሳኔዎች የሚወሰኑበት ይሆናል። አድቬንቲስት ኒውስ ኔትወርክ ከሴንት ሉዊስ በየዕለቱ ያሉ አዳዲስ ነገሮችን ሲያቀርብላችሁ እንዲሁም ምስክርነቶችንና ሐሳቦችን ሲያቀርብላችሁ ሁሌ ከኛ ጋር ሆናችሁ እንድትሳተፉ እንጠይቃችኋለን። ዓለም አቀፍ የአድቬንቲስት ቤተክርስቲያን ቤተሰብ በአንድነት ተሰብስቦ በተልእኮ ላይ አንድ በሚሆንበት ጉባኤ ተስፋን ለዓለም በሚያካፍልበት ጉባኤ ያለውን ነገር አድቬንቲስት ኒውስ ኔትወርክ ያቀርብላችኋል። ቤተክርስቲያንን ከሚገልጽ ታሪክ እንዲሁም ደግሞ ወደፊት ያለውን ዕጣ ፈንታዋን እስከሚወስነው ውሳኔ ድረስ 62ኛው የጀነራል ኮንፈረንስ ጉባኤ እምነት በተግባር የሚገለጽበት መድረክ ነው። እንዲሁም ደግሞ በእንቅስቃሴ ላይ ያለን ተልእኮ የሚያሳይ